ልፋጫ የለማይ ልጅ ለምን አንተ አታርጉም? ለምን አንተ አትመጣ? ምን አባቱ ሊመጣ? ምን አባቱ ታመጣ? ምን አባቱ ታመጣ? ልጅ እኔን አታናግረኝም እንዴ? ልጅ ጋር ምን አስይደ? ከኔ ጋር ነው ተበዳ አንተ ሽንታምዛ እኔ ጋር ናስ ነው እኔ ጋር 8 ወር የታባ ነበር ካንተ ኦርቶዶክስ ጋር ሲሸረሙጣል ነበር እንዴ? 8 ወር ሙሉ ፓስታ ቆለጦ ስትላል ነበር እንዴ? አንተ ሽንታምዛ ዛሬ ምን አባተ ነክ? ዛሬ ምን ሆንክ? 8 ወር ሙሉ የታባ ነበር እኔ ስሰደብ፣ እኔ ስዋረድ፣ እኔን ከፍ ዝቅ ሲያደርጉ የታባ ነበር? ደረቆ ቆይ ልላስ ተውኝ። 8 ወር የተቃጠልኩት አለ ልላስበት። 8 ወር ገና ለገና ጌታ ተቀብሏል ብለው ረግጠውኛል። 8 ወር ልላስበት እንዴ ንስሐ ገባታለሁ። ልሳለሁ ንስሐ ገባለሁ። ነይ ቴምር ደረቆት ስለ አንቺ ትራኪውን ይማኛ ምናለ እስቲ ንገሩኝና። እሷ ትራክ ገዛች፣ $10,000 አስቀነስኩላት። ይሁን ይማኛ ምናለ ምን አገባ? በአማራነቴ ላይ አጠቁኝ። ፌዴራል ሆነሽ አማራን ስታስጨርሻ አልነበር እንዴ? አማራን ስታስሪ ወሸላ ስታስጎትች አልነበርሽ? አማራነትሽ ተሰማሽ? እኔ ለአማራ ስጮ አንቺ አማራን ታስገርፊ ነበር። እኔ ለአማራ ስጮ ለአማራ ድምፅ ሰሆን አንቺ የአማራን ወሸላ እያስጎተች ታስገርፊ ነበር። ፌዴራል ነበረች። ኤቭሪባዲ ነው ራሷን ትናገራለች። ፌዴራል ነበረች። በወያኔ ዘመን ፌዴራል ምን እንደሚያደርግ ደግሞ እናንተ ታውቃላችሁ። ጌታ ፌዴራል ምን አይነት ነበር? ኢትዮጵያ ላይ በጣም የተፈራ የምትንቀጠቀጥለት ነበር ፌዴራል። አንቺ የደረቅሽ አሮጊት እና አሁን ትራክ እያልሽ የምታብጂው $200,000 $12,000 ገብተሻል። ነገ ደግሞ ባዶ ትገኛለሽ። አየሽ አይደለ? ሀብታም ነኝ ሰርቼ ነው የምኖረው ስትይ $200,000 ከነበረሽ ብር $12,000 ገብተሻል። ራስሽ ነው ያሳየሽው አካውንትሽ 12,000። ነገ ደግሞ ዜሮ ትገቢያለሽ። ነገ ጎፈንድሚ ትገቢያለሽ። ለማየት ይብቃል። ያብቃል። ትላንት ያልኩት ነገር እየተራገበ የሚያራገቡት ደግሞ ነው ለወንጌል እንቆረቆራለን የሚሉ አሁን ሰዎች ያራግቡ አይደለም። ምንድነው ያለ ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር? ከወንጌል ክብር የኔ ክብር ይበልጣል እየተናገርኩ ወንጌል ባናቱ ይተከላል። ይሰማ ወንጌል ባናቱ ይተከል። ከወንጌል ክብር የወሊ ማኛ ክብር ይበልጣል። ሌሎቹን ለጴንጤ ወንድምና እህቶቼ ነው በደንብ አድርጌ የምነግራችሁ፣ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስለ ድኑን ቀደ ጸብ ተፈጥሯል። ሙስሊምንም ነቢይ መሐመድ አምላክ አይደለም ነቢይ ነው ብለህ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አድርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየህ እኔ ትላንትና ወንጌል ባናቱ ይተከል ስል ድፍን ጴንጤ መጥቶ መጮህ ጀመረ። ስሜታዊ ናችሁ እናንተ። ንስሐ ይግባ፣ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤል አቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛው ነው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? ኦርቶዶክስ ስሜት የለው፣ ሙስሊም ስሜት የለው፣ ገዳይ ነው ጨፍጫፊ ነው ስትሉ ከነበራችሁ ወንጌል ባናቱ ይተከል ሲባል ለምን ተናገርክ?
ለምን ስሜታዊ ሆነ? እውነተኛ የክርስቶስ አርበኛ ስሜት የለንም፣ አንጣላም፣ አንሳደብም፣ እንዲያናደርግም የምትሉ ከሆነ ወንጌል ባናቱ ተከል ማለት የፈለገው ይባል። ለምን ትናደዳለህ? ወይ ለምን ተናደድሽ? ለምን ተናደድክ? አየህ፣ እናንተም ስሜታዊ ናችሁ። በምትፈልጉት ነገር ሲመጣባችሁ ጴንጤም አንድ አይነት ጴንጤ መዳኛ መንገድ ነው እያልኩ you just say that you say የማይጠጣ እንዴ ከጠጣስ እንዴ ጴንጤ ይጠጣል እንዴ ነው የምትል? ከቃመስ እንዴ ጴንጤ ይቅማል እንዴ ነው የምትል? ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቀኝ ኖበዲ ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክራ በነጋታው መጣ ማርያም ማርያም ሲወድሽ ብትል ላይ ውይኔው ማርያም ማርያም እኮ ብትወደድ ከዛ ሰክረ በነጋታው ገብርኤል አማላጄ መጥቶ በዚህ በዛ ሄደ ስትለው ውይ ገብርኤል ወዳጅ ላይክ አድርጉ ቬሮኒካ ማርያምን አስነቀሰ። ውይ ማርያምን ትወዳለች ቬሮኒካ። ውይ ቬሮኒካ እየትለያለች አንቺ። ከዛ ጠላው በጠጁ ባረቄ በምናምን አርጌ ስትል ባህል አባት ባህል ያራድዬ ልጅ እንጂ እምነት የለም። ባህል ግን አለ። በምናምን ዳር ትባላለህ። እዚህ ጋር ማርያም ተነቅሶ ምን ተደርጎ ምንም ማረጋቸው ስለተነቀስከው አማኝ አይደለም። ታቱ ስላረግ አማኝ። እምነት በተግባር እምነት ወንጌልን በመስበክ በሰው ፊት የሚመሰክርልኝ እኔም በአብ ዘንድ እመሰክርልኝ ይላል ጌታ ኢየሱስ ክርስቶስ። እኔ በአብ ዘንድ እንዲመሰክርልኝ ነው። ኢየሱስ ጌታ ነው። እኛ ባሪያ ድኩማን ዱቄታም ነን። we all of us ኃጢአት ሲል ተዋርዶ ያዳንን ኢየሱስ በሌላ ሲተካብኝ ያመኛል። የኢየሱስን ማዳን አቅልለው የሌሎችን ከፍ እያረጉ ስም የሚጠሩ እማምላክን ወላዲትን ድንግሏን እኔስ እመቤቴን ስል ነበርኩ አይደል? ምንም ጥቅም ምንም ትርጉም የሌለው ነገር እመቤቴ እያልክ ቀኑን ሙሉ በጨፍር የሚያዝልኝ አንድ ነጥብ ኢየሱስ ስለው አዳኝ ስም ስለው ፈዋይ ስም እሱ ያድነኝ። ናና ወደዚህ እንዴት ነው ይሄ ህዝብ በሙሉ ያጨበጨበ? ጌታ እግዚአብሔር ባርክ። እግዚአብሔር ባርክ። እግዚአብሔር ይመስገን። እንደምን አደራችሁ? ሁላችሁም ሰላማችሁ ይብዛል። ምናልባት ፓስተር አላውቅም። ዮኒማኛ የሚባል ከሰሙ እሱኛው ሰው ሰላማችሁ ይብዛል። በጣም ደስ ብሎኛል። ሰው ሪኮመንድ አድርጎኝ ነው አትላንታ መጥቼ ወዳጆቼ ጋር እና መልካሙ ቸርች ጥሩ ቤተክርስቲያን የተባለው የትኛው ነው ብዬ ስጠይቅ ይሄኛው ቤተክርስቲያን እንደሆነ ተጠቅሜ ነው የመጣሁት። ጌታን ካገኘሁ 2 ወር ከምናምን አለ። 2 ወር ቆይ እነዚህ እንዴት ኳስ ተጫዋች ነህ? እንዴት ይሄ ህዝብ በሙሉ አወቀ? ሶሻል ሚዲያ ላይ ብዙ ነገሮች ነው ያልኩኝና በጥሩም በመጥፎም ያልኩኛል እና በአሁኑ ሰዓት ሳውል የነበረ ሰው ነው። አሁን ግን እግዚአብሔር ረድቶኝ ጳውሎስ እግዚአብሔር ካረዳ በጣም ብርክ በሉኝ። በጣም ነው ደስ ያለኝ። ሰላሜን አግኝቻለሁ። የሚገርማችሁ ጌታ ምስክሬ ትላንትና ባለቤቴ ጋር ሲነደዋወል ከልጄ ጋር ለካ አውርተዋል አለ ነው ምናምን ባለች you seem so peaceful after you get baptized አለች። what do you mean by that? የዚህ ሀገር ሰው ስለ አይ you are so peaceful, you're calm, you don't worry about anything. የቀረበኝ ነገር ትክክለኛ ነው። ከሚስትና ከልጅ በላይ የሚመሰክር የለምና እግዚአብሔር በጣም ደስ ብሎኛል። ለዘመናት የፈለግኩት አባቴ ነው።
በመጨረሻ ላይ ግን ለእኔ ብሎ በቀራንዮው መስቀል ተሰቅሎ ሕይወቱን የሰጠ አዳኝ ኢየሱስ ብቻ ነው። የት ነው የምትኖሩ? ሪኖ ነኝ። ነባዳ ምን ትሰራለህ? እንመጣለን ከጌታ ጋር ወደፊት እናስባለን። ጌታ ኢየሱስ ይባርክ። አሜን። የፋሚሊ ሲት ጓደኞቼ ናቸው። የሆኒ ቬጋስ ከኢትዮጵያ ነው ለእኔ ብሎ ለጥምቀት የመጣ እኔ ስጠምቅ ማነስ ዮኒ ቬጋስ 2 ወር ነው ጌታን ካገኘህ አልከኝ። 2 ወር አሜን። ብዙ ጊዜ በጌታ ጉዳይ ነው ተደራድሬ አላውቅም። ብዙ ሰው ያገኛል። አንዳንዴ ዮኒ ቦልድ ነው። በሌላ እምነትም ቢኖር በኢየሱስ ያለው ጥንካሬ ለየት ያለ እና ዋናው ቀይ መስመር የሆነ ምንድን ነው? በእኔ አቡነ ገብርኤል የሚባሉ አባት ነበር እና ሶሻል ሚዲያ ላይ ለቀቋቸው። ምን ብለው? በቤተ ክርስቲያን አቡነ ገብርኤል ይባላሉ። ከዛ በኋላ ምን አሉ? አትደንግጡ፣ ኢየሱስ ብቻ ነው የዓለም ቤዛ፣ እሱ ነው አዳኝ፣ አትክፉ ብለው ሰበኩ እና እሱን በሰበኩበት ሰዓት ተቃውሞ በጣም ተነሳ። ምክንያቱም አንዳንዱ የሚያምነው ሌላም ቤዛ አለ ብሎ የሚያምን ስላለ ያንን ሲባል እኔ ብዙ ሰው ሲሰድባቸው ጋር ደረሰ። የተፈለገው እሳቸውን አዋርጄ እኔ እንድከብር ነበረ፣ ግን እሱ ቀርቶ ጌታ ከበረ። ኢየሱስ ጌታ ነው አልኩኝ። ኢየሱስ የሚከበርበት እንጂ በእኔ የሚገፋበት ቦታ ምንም አላደረገም በሚለው ከዛ በቃ ያለኝ ጓደኛ ወንድሞቼ ሌላ በዛ ነው እንግዲህ ህዝቡ እንደሚያጨበጭብልህ አምሹር ፌመስ ሰው ነበርክ ማለት የምታወቅ ሰው ነበርክ ማለት። ነገር ግን ያለ ኢየሱስ ፌመስ መሆን እንዴት ነው? እኔ ብዙ ነገር ውስጥ እገባለሁ ማለት በሃይማኖት ጉዳይ አወራለሁ፣ በፖለቲካ ጉዳይ አወራለሁ። ይነም በምንም አይነት ነገር ላይ ያለ ፍራቻ አውራ እናገር ነበር የተሰማኝ ምንም ፌርለስ ነው ሰው እና ገብተህ ትተኛ ነበር? አዎ የዛኛው እኮ ይሰራል። የዓለምን ገዢ አንዳንዴ ያስተኛል። እረፍት እኔ ትልቁ ያገኘሁት ሰላም። ይሄ አጀንዳ የሚባለው አያስደነግጠኝ። አጀንዳ የሚባለው ግራ ያጋባኝ። አጀንዳ ለመፍጠር ጠዋት ላይ አልነሳ ምን አልል። አጀንዳዬ እሱ ሆኖ ስላገኘው ክብሩን እሱ እግዚአብሔር ይባርክ። ጌታ እግዚአብሔር ያበርታ ያቁም። ጌታ ይመስገን። አንተን በማወቅ በጣም ደስ ይላል። ለመጀመሪያ ጊዜ ነው ፊትን ያየው እና እነሱ በሙሉ አይተው ያውቃሉ። እሱንማ ሳሳቅቃቸው የነበርኩ ክበሩ። ጌታ ይባርክ። እናንተ ብዙ የምታውቁት ነገር አለ። እግዚአብሔር ይመስገን። ጌታ ይመስገን። አሰላሙ አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ ብቻ ድልት እያለኝ ነው መጨረሻ። እና ምን ያህል ነብያችን ኢትዮጵያን እንደሚወዱ በሁለት ነገሮች እነግራችኋለሁ። ቢላል ማለት በባርነት ተሽጦ የሚኖር ነበር እና አለቃውን ይዞ ባሪያ ነበረ። አለቃውን እየያዘ ወደ ነብያችን ጋር እየሄደ ይዘምር ነበረ። አዛን ማለት ነው። አዛኑን ይለው ነበረ። አዛን ማለት የአዛንን ማቀለም ኢትዮጵያውያን ሆኖ አዛንን ይነሲን ድምፁ በጣም ቆንጆ ነበረ እና ምን አደረጉት? እየመጣ ነብያችን በጣም ስላዘኑ ምን አደረጉት? ይሄን ሰው ነፃ ማድረግ ፈለጉ። ስለዚህ ያ አለቃው ባሪያው ማለት ጌታው ሸጦ ያው እንደዛ ያደረገ እየመጣ እሱ በየጊዜው ቢላል ጸሎት ያደርግ ነበር፣ ምስጋና ያደርግ ነበር። እንዲያውም ነብያችን ያሉት ነገር አለ ቁርአን ላይ ምን ይላሉ? ከኔ በላይ የሆነ ተከፍቶ ያየው ነገር አለ፣ ወደ አላህ የቀረበበት መንገድ አለ ብለው ተናግረዋል። ራሳቸው ምን ያህል ሁሉንም ከፍ አድርገው ራሳቸውን ዝቅ ያደረጉ ነብይ ናቸው። እና ምን አረጉ? ያኛውን ገዙት። ማለት ገዙት ሲባል በቃ እኔ ጋር ይሁን አላህን ያገልግል
ብለው ገዙትና ነፃ አደረጉት፣ ከፈሉለት ዕዳው። እንግዲህ አላህ ያሳያችሁ የሰውን ልጅ የሚሸጡ ናቸው በዛ ሰዓት። እና ለአላህ በረከት ስለፈለጉት ብቻ በረካው እንዲደርስ ገዙት ማለት ገንዘቡን ከፈሉለት ዕዳውንና ከእሳቸው ጋር እንዲሆን አደረጉ። I got something for you today as well. When you are the most influencer or the most known on social media, and you got a little bit confused about the people sometimes go on you. You got to remember this. When the people that never get along and they become together and talking about you, it shows who you are. It means they cannot win by themselves. They cannot win by themselves. So what they do is they become together. Let's put our problems, let's put our, negative thing on the side. If there is a major war, there is a king out there coming to attack us. So let's become together and let's be on him. Let's make him our business, or let's make her our business. And it shows we are stronger than one person. So if people think like that, that means you are the winner. If the people don't get along, they come together to talk about you, it means you are the winner. So shout out to the one that are hated by some people that will never get along, and they come together and talking about that person is the winner. Have a nice day. ልጅም ሃይ ስኩል ምናምን እያሉ ማንን መጠየቅ ትችላለህ? ፐብሊክ ስፒኪንግ ስኪል አለ። I was always speaking with people and I don't have no problem. እንደዚህ እንደሚመጣ ጀምሬዋለሁ፣ ብተውም አይፋቱም። ስለዚህ እና የዛኔ ደግሞ ገብቷል ቪዲዮ ቀርጸ ነው የምትፖስት እንደዚህ ላይ ዩቲዩብ ምናምን አልነበር። ከዛ ሴንሲቲቭ ፓርቶች ነው ፖለቲካ ሴንሲቲቭ ነው፣ ባበሻ ሃይማኖት ሴንሲቲቭ ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ በሙሉ ነው ያረጋችሁ ይመስለኛል። አሁን ፈን የመጀመሪያ የሻማ ተቀብሏቸው ለቺካ አምጣና መስታወት ፊት አበባ ወፈርኩ እንጂ ከስቼ አምሮብኝ ብላለ ቦርጫም ሸረሪቱን ብታመጣውና ብታቆመው እንደ ሲክስ ፓክ እንደሆነ የሚሰማ በዚያም you want to be happy or you want to be right. ስለዚህ የምትሰጠው አድቫይስ በፈለጉት ሴቶች ይሰነጥቁት። ዮናስ ጓይ ክራሲዝም የሚባለው ሞከር እሱ ነው የቀረው። ክራሲዝምን ሞከር ደግሞ እሱ ይሻላል። ሞክር እሱ ጌታ ነገ የሆነ ነገር ካላረገልኝ እክደዋለሁ። ለገንዘብ ነበር አንተ የገባው፣ ማንም አይፈልግም። አሳየ ደርቤ አንተን በደንብ የገለጸ ሂዱና ያሳየ በደርቤ ንግግሮች ተመልከቱ። ስለሆነ አስጓየው አዝናለሁ። አንተ ኮተት በየሴቶች እየዞር በየአማራ ሴቶች የምትናገረው ደርሸባል። አንተ ኮተት ከዚህ በኋላ አለከ ታቃል። እኔ ነኝ ከሚዲያ ማጠፋ ከሚዲያ ባይዞ ነው ታውቀኛል። አምፓወርፍ ጋር ባይዞ እንደዚህ ያለ ሌባ በሴቶች ገንዘብ የሚያድር ሴት እየተሸፋሽ እያስፈራራ የአማራ ሴቶች አንተን የሚፈሩ ስድብን ነው። አፍን ቆሻሻ ምን አስከም ዲዋን ደስታ አንተን ምንን ፈርተዋል? ራቢሽ ሰው እንደሆነ ውዳቂ ያውቃሉ። ግን አንተን የሚፈሩ ስለምታዋርዳቸው ፎን ሴክስ ስለምታረጋቸው አቃ ያለው ፎን ሴክስ ታረጋ ያንዳንዱ ሴቶች አለባ